በአማራ ክልል በጎጃም ቀጠና በተደረገ ከባድ ትንቅንቅ በርካታ ያገዙት ኃይል መደምሰሱ ተሰማም። አዳሩንም በሞጣና በደንበጫ ከተማ ዙሪያም ከባድ ውጊያዎች መደረጋቸውን የገለጹት የመረጃው ምንጮች ከፍተኛ ያገዛዙ አዋጊም በዚሁ ቀጠና መደምሰሱን ገልጸዋል። ለመሆኑ የተደመሰሰው አዋጊ ማን ነው የሚለውና የፋኖ ጦርነት ማን መራው የሚለውን በቆይታችን በዝርዝር የምትሰሙት ይሆናል። የዋርካው መሪ ወዳጆ ልጆች ወልዲያ ከተማን ለመቆጣጠር ትናንት አመሻሽ ጀምረም ብርቱ ትንቅንቅ እያደረጉ እንደሚገኙ ታውቋል። በቀጠናው በርካታ ጀብዶችን የሰሩት የምስራቅ አማራም ኮር አንድ ባለሽርጡ ክፍለ ጦር የፋኖ አባላቶች በሰሜን ወሎ ዞን ሀብሮ ወረዳ ላይ በርካታ ያገዛዙ ጦር መደምሰሳቸውንም አስታውቀዋል። ይህም የመረጃ ጊዜያችን ትኩረት ነው። በዝርዝር የምታደምጡት ይሆናል። በቆቦ ከተማ ከ53 በላይ የአብነት ተማሪዎች ባገዙ ኃይሎች መታፈናቸውን የዓይን እማኞች ሲገልጹም የቆሎ ተማሪዎች ባገዙ ባንዳ ሚሊሻ ላይ ያደረጉት ድርጊትም ብዙዎችን አጃይባስ ብሏል። እንመለከተዋለን። አዳሩን በሸዋና በጎንደርስ ምን ተፈጠረ የሚለውንና አገዛዙ ከፋኖ ጋር አሸማግሉ በማለት ስለላካቸው ሽማግሌዎች ጉዳይም ዘገባችን ምላሽ አለው። በዝርዝር የምታደምጡት ይሆናል። አስቸኳይና ወሳኝ መረጃዎችን እንደሚከተሉ ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናቸውን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚም አብራችሁን ቆዩም። በጎጃም ቀጠና በተደረገ ከባድ ትንቅንቅ በርካታ ያገዙ ኃይል መደምሰሱ ተሰማም። 3 ወረዳ ኃይሉን በማሰባሰብ ዋድን ለመክበብ በደንበጫም በሰንሰል በአራት አቅጣጫ ያሰፈሰፈው የብልጽግናው ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛ ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ ያገዙ ኃይል የተደመሰ ሲሆን በርካታ ጥቁር ክላሽ ከነ ተተኳሹም ገቢ ተደርጓል ሲል የኮሩ ህዝብ ግንኙነት ፋኖ የቻለ አድማሱ ገልጿል። ጠላት በመካናይዝድ የታገዘም ማለትም በዙ 23 ሞርታር በመድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግ ግን የ99ኛ ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስክሬን እንኳን ሳይነሳ ወደ መጣበት መፈርጠጡም የተሰማው የፋኖ ምት መቋቋም ያቃተው ያገዙ ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን ዓመታዊ ክብረ በዓል በሚያከብሩ 2 የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ መረሸኑንም የ109ኛ ኮር ህዝብ ግንኙነት ፋኖ የቻለ አድማሱ አስታውቋል። ይህ በእንዲህ እንዳለም በሞጣ ከተማ ያገዛዙ ጦር ከባድ ጉዳትን ማስተናገዱን ምንጮች ገለጹ። ትናንት ዳር 12 ቀን 2018 ዓ.ም ነበልባሎቹ ጠላትን ሲያስለፈልፉት የዋሉ ሲሆን ሽንፈቱን ማረጋገጥ ያቃተው የጁላ ጦር የጀግኖቹን ቀይ መድፈር ሳይችል ወደ ኋላ መመለሱን ይሰማው። በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች መካከል በሞጣ ኮልሳ ዙሪያ ተንቀሳቅሶ ፋኖን ለመክበብ የገባው ያገዛዙ ጦር ነገሩ ተገልብጦ በቆንጆዎቹ ከበባ ውስጥ ወድቆም ከባድ ጉዳትን ማስተናገዱን የተሰማው። መብረቆቹ ጠላትን መውጫ መግቢያ ሳተው የብርሃኑ ጁላ ጦርን በየቦታው ሲያዝረከርኩት እየዋሉ ሲሆን ከ11 በላይ ጠላት ሲደመሰስ በርካታ ቁስለኞችን ደግሞ በአምቡላንስ ያመላልስ ማርፈዱንም ምንጮች ገልጸዋል። አገዛዙ የፋኖችን በትር መቋቋም ሲያክተው አስከሬና ቁስለኞቹን ለማንሳትና ከበባው ለመውጣት ከሞጣ ተጨማሪ ኃይል በዙ 23 አጅቦ በማስመጣትና ለማምለጥ ቢሞክርም ነገር ግን መብረቆቹ እየተማረከው ተማርኮ ሙትና ቁስለኛውን አስታቅፈው ሸኝተውታል ሲል ነው የአፋባ ቴዎድሮስ እዝ የ201ኛ ኮር ህዝብ ግንኙነት በላከው መልእክቱ ያስታወቀው። በሌላ በኩል የዋርካው መሪ ወዳጆ ልጆች ከወልዲያ ከተማ በቅርብ ርቀት ባደረጉት ጥቃት ከ20 በላይ ያገዙ ወታደሮች መገደላቸው ተገለጸ። ምኒልክ እዝ የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ላይ በምትገኘው ጃርሳ ቀበሌ ትናንት ዳር 12 ቀን 2018 ዓ.ም አመሻሹን ባካሄደው የአጭር ጊዜ ማጥቃት በአገዙ ኃይል ላይ ከባድ ጉዳት በማድረስ ድርብ ድል ተቀዳጅቶ ማምሸቱን የዙ ቃል አቀባይ ለሚዲያችን በላከው መረጃ አስታውቋል። እዙ በ3 ክፍለ ጦሮች ስር ከሚገኙ ሻለቃዎች በተውጣጡ ውስን ፋኖ ቃኞችን ብቻ በማሰለፍ በጥቂት የሰው ኃይልና በአጭር ሰዓት ባካሄደው ፈጣን ማጥቃት ከ20 በላይ ብልጽግና ቡድን መከላከያ ሰራዊት አባላትን ሲደመሰሱም በርካቶችን ደግሞ ቁስለኛም ማድረጋቸው ተረጋግጧል። በዚህ ጥቃት ከባድ ጉዳትን ያስተናግደው ያገዙ ኃይል ዛሬ አዳሩን ቁስለኛና አስከሬኑን በበርካታ ተሽከርካሪ ጭኖ ወደ ሼህ መሐመድ ሁሴን አላሙዲን ስቴዲየም ሲያጓጉዝ መመልከታቸውንም ምንጮች ገልጸዋል። ይህ በእንዲህ እንዳለም የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ በጎር 40 ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የጥጥና የደፈጣ ጥቃት የጠላትን ኃይል ሙትና ቁስለኛ በማድረግ ድል መጎናጸፉን አስታውቋል። በብሪትና ትዕቢት ተሞልቶ የመጣውን ያገዙን ሰራዊት በሀብሮ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተወሰደ የደፈጣ ጥቃት 10 የሚሊሻ ኃይሎችን በመደምሰስና ቁጥሩ በውል ያልታወቀ ባንዳ የሚሊሻ ኃይሎችን በማቁሰል መበተናቸው ነው የተሰማው። በዚሁ ቀጠና የብልጽግና ጦር ጊራና ከተማ ላይ ከባድ ጥቃት ከሰነዘረ
ከደረሰበት በኋላ ያገዙት ኃይል ከጊራና ወደ ጎራ አርባ ሲንቀሳቀስ በነበረበት ጦሩን ወደ ሞት ምድብ ስቦ በማስገባት ገሚሱን ሙትና ቁስለኛ በማድረግ ድል መቀዳጀታቸውንም የፋኖ ኃይሎች ገልጸዋል። ትናንት ዳር 12 ቀን 2018 ዓ.ም ከረፋዱ 4 ሰዓት ከ30 እስከ ቀኑ 10 ሰዓት ከ40 ድረስ በቆየው ወደ ውጊያ ያገዙት ሰራዊት በግስላዎች ነፍጥ የረገፈ ሲሆን ከፊቱ የሚነጠፈውን ጓዱን የተመለከተ ጥላት ለተወሰነ ሰዓት ባለበት ቆሞ ሞደስ ናፍቀኝ ሮሮውን ቢያላዝንም ግስላው ፋኖ ወደፊት በማጥቃት ከሞደስ ናፍቆት ወደማይቀረው ሲኦል ሸኝቶታል ሲል የገለጸው ፋኖ ደምሌ መኮንን አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ተብሎ አልፏልም ብሏል። በርካታ ሙትና ቁስለኛ ያስተናገዱ ያገዙት ሰራዊት የሞራል ውድቀት የቁስ ክስረትን በማስተናገድና የደረሰበትን በትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩስ በመግደል የዘወትር ግብሩና አቅዶት የመጣውን የጥፋት ተልዕኮ ሳያሳካም ወደ መጣበት ወደ ጊራናና መርሳ ከተማ መመለሱን የገለጹት የመረጃው ምንጮች በዚህ ጥቃት የቆሰለውን ሰራዊትን በአምቡላንሶች ወደ ጊራና ጤና ጣቢያና መርሳ ሆስፒታል ሲያጓጉዝ መመልከታቸውንም ምንጮች ገልጸዋል። በሌላ በኩል በቆቦ ከተማ ከ53 በላይ የአብነት ተማሪዎች ባገዙ ኃይሎች መታፈናቸው ሰምቷል። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች ባገዙ ወታደሮች ታፍነው መወሰዳቸውን የዓይን እማኞች ተናግረዋል። አፈናው የተጀመረው ከህዳር 9 ቀን 2018 ዓ.ም ጀምሮ ሲሆን እስከ ትናንት ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ በሚገኙ ፖሊስ ጣቢያዎችና ወታደራዊ ካምፖች ላይ ታስረው እንደሚገኙ ነው የዓይን እማኞች ለጣቢያችን የገለጹት። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም የሚሉት ምንጮቻችን የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩም ለረሃብ መጋለጣቸውን አስረድተዋል። ተማሪዎቹ ከተለያዩ ራያ አካባቢዎች ከ2ና 3 ዓመታት በፊት ጀምሮ ለትምህርት ቆቦ ከተማ በሚገኙ ቤተ ክርስቲያናት የተሰባሰቡ ናቸው የሚሉት የመረጃው ምንጮች የአገዛዙ ወታደሮች በግዳጅ የያዙትን አይሱዝ ኤፍኤስአር ተሽከርካሪ እያሽከረከሩ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ በመግባት ተማሪዎቹ በአጋጣሚ ጉባኤ ዘርግተው እየተማሩ በነበረበት ወታደሮቹ ክላሻቸውን አቀባብለው ወደ ጉባኤው ተጠጉና ተማሪዎችን በተሽከርካሪው ላይ ጭነው መውሰዳቸውንም አስረድተዋል። የነውረኛው አገዛዝ ስርዓት ተላኪ ወታደሮቹም አፈናውን በሚፈጽሙበት ወቅት ብሔር ተኮር የሆኑ አጸያፊ ቃላቶችን ይናገሩ እንደነበርና ድብደባ መፈጸማቸውን የዓይን እማኞች አክለው ገልጸዋል። በሌላ መረጃችን ምስራቅ አርሲ የክርስቲያኖች የግፍ መሬት መሆኗን ቀጥላለች። ሽርካ በሚባለው ወረዳ ብቻ ከሚገኙት 37 ቤተ ክርስቲያናት 17 ያክሉ ሙሉ በሙሉ በሚባል ደረጃም በጭፍጨፋው ምክንያት አገልግሎት ማቆማቸውን ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም ባለፉት 2 ዓመታት ብቻ በሚታና ቀበሌ 118 ኦርቶዶክሳውያን አባወራዎች ቤት ሲፈርስ ንብረታቸውም ተወርሷል ብለዋል። ሙሉ በሙሉ በአክራሪ ኃይሉ የፈራረሱና ከጥቅም ውጭ የሆኑና ቅጽራቸው ሳይቀር ከፈራረሱ ቤተክርስቲያኖች ውስጥ አኖሎ ቅዱስ ጊዮርጊስ፣ ላሉንጬ አማኑኤልና ሰንጎ እግዚአብሔር አብ ቤተክርስቲያን እንደሚገኙበትም ዲያቆን አብርሃም ተስፋይም ከስፍራው መረጃውን አድርሷል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።